هلا والله يا جماعة، اليوم عندنا فعل بسيط بس مهم جدا في اللغة العربية። ዛሬ እስኪ ስለ አንድ ቃል ነው የምንነጋገረው። በአረበኛ ቋንቋ በጣም ወሳኝ ስለሆነ ቃል፣ እሱም አረበኛ ቋንቋቸውን ከፍ ለማድረግና እንደ አረቦች ጥርት አድርጎ ለመናገር የሚረዳችሁ ስለሆነ ስለ አንድ ቃል ነው ዛሬ የምንነጋገረው። የሆነን ነገር ያለፈ አሁን ላይ የተተገበረ ወይም ወደፊት የሚፈጸም መሆኑን ለመናገር የሚያግዘን ስለ አንድ ፊዕል አጠቃቀም ወይም ስለ አንድ ግስ አጠቃቀም ነው ዛሬ የምንማረው። ነበረ፣ ነው፣ ይሆናል፣ ካነ፣ የኩኑ፣ ራህ የኩን። ይህንን በአረበኛ ቋንቋ እንዴት ነው የምንጠቀመው? ዛሬ እሱን የምናይ ይሆናል። ቪዲዮውን ላይክ በማድረግ ጀምሩ። የአረበኛ ቋንቋ ትምህርት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እሺ ወደ ቪዲዮ ስንገባ ካነ የኩኑ ራህ የኩን። ካነ ነበረ፣ የኩን ነው፣ ራህ የኩን ይሆናል። እነዚህን ቃላቶች በንግግራችን በየቀኑ በተደጋጋሚ የምንጠቀመው ቃል ነው። ይህን እንዴት እንደምንጠቀመው እናያለን። የመጀመሪያው እኔ ነበርኩ ለማለት እኔ ነበርኩ። አነ ኩንት፣ አነ ኩንት። አነ ማለት እኔ፣ ኩንት ነበርኩ። አነ ኩንት መሪድ፣ አነ ኩንት መሪድ። እኔ አሞኝ ነበር። አነ እኔ፣ ኩንት ነበርኩ፣ መሪድ ያመመኝ ነበርኩ። አነ ኩንት መሪድ እኔ አሞኝ ነበር። ወይንም አነ እኔ የሚለውን ጥለን ነበርኩ የሚለው ስለሚያመላክትልን ተናጋሪው ማን እንደሆነ ነበርኩ የሚለው ቃል ስለሚያመላክት ኩንት መሪድ አሞኝ ነበር፣ አሞኝ ነበር ማለት እንችላለን። ኢንተ ኩንት፣ ኢንተ ኩንት አንተ ነበርክ። ኢንተ ኩንት ፊ ሰያራ፣ ኢንተ ኩንት ፊ ሰያራ አንተ መኪናው ውስጥ ነበር። ኢንተ አንተ፣ ኩንት ነበርክ፣ ፊ ሰያራ ፊ ማለት ውስጥ ነው፣ ሰያራ መኪና፣ መኪናው ውስጥ ነበርክ። አሁንም እዚህ ላይ ኢንተ የሚለውን ጥለን መናገር እንችላለን። ኩንት ፊ ሰያራ መኪና ውስጥ ነበርክ፣ መኪና ውስጥ ነበርክ። ኢንቲ ኩንቲ አንቺ ነበርሽ፣ ኢንቲ አንቺ፣ ኩንቲ ነበርሽ። ኢንቲ ኩንቲ ዘዕላነ፣ ኢንቲ ኩንቲ ዘዕላነ ኢንቲ አንቺ፣ ኩንቲ ነበርሽ፣ ዘዕላነ ደብሮሽ ተቆጥተሽ ነበር። አሁንም እዚህ ላይ ኢንቲ የሚለውን መጣል እንችላለን። ለምሳሌ ኩንቲ ማዕ ኡመኪ፣ ኩንቲ ነበርሽ፣ ማዕ ኡመኪ ከእናትሽ ጋር ነበርሽ። ማዕ ማለት አብረሽ ወይም አብሮ የሚለውን ነገር ያመለክታል። ኡመኪ ከእናትሽ ጋር ነበርሽ። ኩንቲ ማዕ ኡመኪ ከእናትሽ ጋር ነበርሽ። ሁወ ካነ እሱ ነበር። ሁወ ካነ እሱ ነበር። ሁወ ካነ ሙተአኽር አልየውም፣ ሁወ ካነ ሙተአኽር አልየውም። ሁወ እሱ፣ ካነ ነበረ፣ ሙተአኽር የዘገየ፣ አልየውም ዛሬ የዘገየ ያረፈደ ነበር። እሱ ዛሬ አርፍዶ ነበር። አሁንም እዚህ ላይ ተውላጠ ስሙን መጣል እንችላለን። ካነ መሽጉል ቢደዋም፣ ካነ መሽጉል ቢደዋም። ካነ ነበር፣ መሽጉል ቢዚ ነበር፣ ቢደዋም በስራ ቢዚ ነበር። ሂየ ካነት፣ ሂየ ካነት እሷ ነበረች። ሂየ ካነት ተዕባነ አምስ፣ ሂየ ካነት ተዕባነ አምስ። ሂየ እሷ፣ ካነት ነበረች፣ ተዕባነ የደከማት፣ አምስ ትላንት እሷ ትላንት ደክሟት ነበር። ኢሕና ኩና እኛ ነበርን። ኢሕና ኩና እኛ ነበርን። ለምሳሌ ኢሕና ኩና ፊሱቅ፣ ኢሕና ኩና ፊሱቅ እኛ ገበያ ነበርን። ኢሕና እኛ፣ ኩና ነበርን፣ ፊሱቅ ገበያ ነበርን። ለምሳሌ ወይን ኩንቱ የት ነበራችሁ ቢል አንድ ሰው መጥቶ ኢሕና ኩና ፊሱቅ፣ ወይንም ኢሕና የሚለውን ጥለን ኩና ፊሱቅ ገበያ ነበርን።
ኩና ነድሐክ ከሲር አምስ። ኩና ነድሐክ ከሲር አምስ። ትላንት ብዙ ስንስቅ ነበር። ኩና ነበርን፣ ነድሐክ የምንስቅ፣ ከሲር ብዙ፣ አምስ ትላንት ብዙ የምንስቅ ነበር። ሁም ካኑ እነሱ ነበሩ። ሁም ካኑ ፊል መድረሳ እነሱ ትምህርት ቤት ነበሩ። ሁም እነሱ፣ ካኑ ነበሩ፣ ፊል መድረሳ ትምህርት ቤት ነበሩ። አሁንም እዚሁ ጋር ተውላጠ ስሙን ጥለን ካኑ የልዐቡን ፊሳላ ሳሎን ውስጥ እየተጫወቱ ነበር። ካኑ ነበሩ፣ የልዐቡን የሚጫወቱ፣ ፊ ውስጥ ሳሎን ውስጥ ማለት። ስለዚህ አንድ ነገር ነበር ለማለት ካነን እንጠቀማለን። ካነ ስንጠቀም ግን ለተለያዩ ተውላጠ ስሞች የተለያየ ነው የምንጠቀመው። ኩንት ነበርኩኝ፣ ኩንተ ነበርክ፣ ኩንቲ ነበርሽ፣ ካነ ነበረ፣ ካነት ነበረች፣ ኩና ነበርን፣ ካኑ ነበሩ። ስለዚህ አንድን ቃል እንደዚህ ነበርን ለማለት ኩና እንደዚህ ነበሩ፣ ካኑ ቀጥታ ቃሉን እናስገባለን። እንደዚህ ነበርኩ፣ ኩንት እንደዚህ ነበረች፣ ካነት እንደዚህ ነበረ፣ ካነ እንደዚህ ነበርክ፣ ኩንት እንደዚህ ነበርሽ፣ ኩንቲ። ስለዚህ ይህንን ባለፈ ቃል ውስጥ እናስገባዋለን ማለት ነው። ሁለተኛ የኩን ነው። ይህን የምንጠቀመው አሁን ላይ ጊዜው አሁን እየተደረገ ያለ ነገር ሲሆን ወይም ፕሬዘንት ቴንስ የምንለው ማለት ነው። እሱ ላይ እንጠቀማለን። ለምሳሌ አነ አኩን እኔ ነኝ። አንት ተኩን አንተ ነህ። አንቲ ተኩኒ አንቺ ነሽ። ሁወ የኩን እሱ ነው። ሂየ ተኩን እሷ ነች። ኢሕና ነኩን እኛ ነን። መሀል ላይ የሆነ ቃል እያስገባን ማለት። ሁም የኩኑን እነሱ ናቸው። ለምሳሌ አነ አኩን መሪድ እኔ አሞኛል። አሁን ላይ ያለን ነገር ማለት። ነገር ግን አኩን የሚለውን አረቦች በንግግራቸው ላይ ይጥሉታል። ስለዚህ አኩን በውስጥ ታዋቂነት ነው እንጂ ቀጥታ ቃሉን አይጠቀሙት። እነሱ የሚሉት አነ አኩን መሪድ ሳይሆን አነ መሪድ ቀጥታ ማለት አነ መሪድ እኔ አሞኛል። ስለዚህ አሁን ላይ የሆነ ነገር በምንናገርበት ሰዓት የኩን የሚለውን አናስገባም። ለምሳሌ ኢንተ ዳይም ሙብተሲም አንተ ዳይም ሁልጊዜ ሙብተሲም ፈገግተኛ ነህ እንላለን። አሁን እዚህ ጋር ኢንተ ዳይም ሙብተሲም ማለት አንተ ሁሌም ፈገግተኛ ነህ። አሁን ቃል በቃል ብንተረጉመው ኢንተ አንተ፣ ዳይም ሁልጊዜ፣ ሙብተሲም ፈገግታ ያለህ እንደማለት። ነህ የሚለው ቃል የለም አሁን እዚህ አረበኛው ላይ ለምን ስለተጣለ ማለት ነው። በውስጥ ግን ኢንተ ተኩን ዳይም ሙብተሲም አንተ ሁሌም ፈገግተኛ ነህ። ስለዚህ ነህ፣ ነሽ፣ ናት፣ ነን፣ ናቸው የሚለው ቃሉን አያስገቡትም አረቦች። ቃሉን በውስጥ ታዋቂነት ነው የሚኖረው ማለት ነው። በምን ጊዜ? አሁን ላይ የተተገበረን ነገር በምንናገርበት ጊዜ ኢንቲ ሐኑና መራ አንቺ በጣም ጥሩ ሰው ነሽ። ኢንቲ አንቺ፣ ሐኑና ጥሩ ሰው፣ መራ በጣም ማለት
ኢንቲ ሐኑና መራ አንቺ በጣም ጥሩ ሰው ነሽ። አሁን ነሽ የሚለው ቃል አረበኛው ቃል በቃል እንተርጉም ብንል አናገኘውም ነሽ የሚለውን ማለት። ስለዚህ እሱ ኢንቲ ተኩኒ ሐኑና መራ በሚል በውስጥ ታዋቂነት ያለ ነው ማለት ነው። ስለዚህ ተኩን፣ የኩን፣ አኩን የሚለውን አንጠቀመውም በንግግራችን። ሁወ ተዕባን እሱ የደከመው ነው ወይንም እሱ ደክሞታል። ሂየ መብሱጣ ሂየ እሷ መብሱጣ ደስተኛ ናት። ኢሕና ጃሂዚን እኛ ጃሂዚን ዝግጁ ነን እኛ ዝግጁ ነን። ሁም ፊ ደዋም ሁም እነሱ ፊ ውስጥ ደዋም ስራ ላይ ሁም ፊ ደዋም እነሱ ስራ ላይ ናቸው። ስለዚህ አሁን ላይ ነው፣ ናት፣ ነን፣ ናቸው ወይንም በእንግሊዝኛ ቨርብ ቱ ቢ የምንለው ፕሬዘንት ቴንስ ላይ ስንጠቀም የምናስገባው በአረበኛ የኩን የሚል ነው። የኩን ነገር ግን በንግግራችን ሰዓት ይህንን ጥለን ቀጥታ ንግግሩን ብቻ ነው የምንናገረው ማለት ነው። ሶስተኛ እና የመጨረሻው ራህ የኩን ወደፊት ይሆናል። ወደፊት ይሆናል። አነ ራህ አኩን እኔ እሆናለሁ። ኢንተ ራህ ተኩን አንተ ትሆናለህ። ኢንቲ ራህ ተኩኒ አንቺ ትሆኛለሽ። ሂየ ራህ ተኩን እሷ ትሆናለች። ሁወ ራህ የኩን እሱ ይሆናል። ኢሕና ራህ ነኩን እኛ እንሆናለን። ሁም ራህ የኩኑን እነሱ ይሆናሉ። ክፍት ያደረግነው ላይ ቃሉን የምናስገባ እኔ እንደዚህ ይሆናለሁ፣ አንተ እንደዚህ ትሆናለህ። ለምሳሌ አነ ራህ አኩን መሐንዲስ እኔ መሐንዲስ እሆናለሁ። ኢንተ ራህ ተኩን ሙዘወጅ አንተ ባለትዳር ትሆናለህ። ኢንቲ ራህ ተኩኒ መብሱጣ አንቺ ደስተኛ ትሆኛለሽ። ሂየ ራህ ተኩን ዘውጀተህ ሂየ ራህ ተኩን ዘውጀተህ እሷ ሚስቱ ትሆናለች። ሁወ ራህ የኩን ጠቢብ እሱ ዶክተር ይሆናል። ኢሕና ራህ ነኩን መብሱጢን እኛ ደስተኞች እንሆናለን። ሁም ራህ የኩኑን ፊ ሰፈር እነሱ መንገደኛ ይሆናሉ። ስለዚህ ወደፊት ባለ ነገር ላይ ስንናገር የምናደርገው ነገር ምንድነው? መጀመሪያ ተውላጠ ስሙን እናስገባለን። ከዛም ራህ የምትለዋን ቃል እናስገባለን። እሷ ወደፊትነትን ለማመላከት የምንጠቀማት ቃል ናት፣ ወይንም በፉስሐ ሰውፈ የምትተካናት ወይንም በእንግሊዘኛ ዊል እንደምንለው ማለት ነው። ሶስተኛ ላይ ይሆናል የሚለውን ቃል የኩኑ ተኩኑ እንደ ተውላጠ ስሙ እናስገባለን። መጨረሻ ላይ የምንፈልገውን ቃል ወደፊት መሆን ይሆናል ብለን የምንናገረውን ቃል እናስገባለን። የዛሬው ቪዲዮአችን ይህንን ይመስል ነበር። በአረበኛ ቋንቋ እንዴት ነበር፣ ነው እና ይሆናል የሚለውን እንዴት እንደምንጠቀም እንደተረዳችሁ ተስፋ አደርጋለሁ። በተለያዩ ቃላት እየደጋገማችሁ ተለማመዷቸው። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ማድረግ እንዳይረሱ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ይህንን ቪዲዮ አረበኛ ቋንቋ መማር አለበት ለምትሉ ሰው ሼር አድርጉለት። አሹፉኩም ፊል ቪዲዮ ጃይ። መዐ ሰላማ